ሰላም ወደ ቻናሌ ቤተሰቦች እንደምን ቆያችሁኝ? ዛሬ እንግዲህ የምገኘው ሜክሲኮ ነው። ሜክሲኮ ደግሞ በገነት ሆቴል ይገኛለሁ። ውስጥ ቦሊንግ ጨዋታ አለ። እሱን እንግዲህ ደግሞ እጫወታለሁ ማለት ነው። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። እሺ እንግዲህ አሁን ደግሞ ውስጥ ገብተን ቦሊንግ እንጫወታለን። ተከተሉኝ። ደርሰናል። ይኸው እዚህ ጋር እንደምናየው በ1954 ነው የተመሰረተው ገነት ሆቴል የጥንት የጠዋት ነው እና እስቲ ውስጥ ገብተን ደግሞ ያለውን ነገር እናያለን። እዚህ ጋር ደግሞ ስልክ እናገኛለን። ይሄ ድሮ በሳንቲም የምንደውልበት ስልክ ነው። ሳንቲም እየከተትን የምንደውልበት ስልክ እዚህ ጋር እዚች ጋር ደግሞ ምናት ቲቪ ትመስለኛለች። የድሮች ቦርጫሟ ቲቪ የምንላት ሆና በጣም ትንጥዬ ነች የምናገኛት። እንግዲህ እዚህ ጋር ስልክ ነው የምናገኘው። እንደገባን መጀመሪያ ላይ አዲስ ዘመን ጋዜጣ እዚህ ጋር አለ። ውስጥ ላይ ደግሞ የድሮ ፎቶዎች አሉ ይታዩኛል ውስጥ ላይ። እዚህ ጋር ስንመጣ ደግሞ ያው ስልክና ሰዓት ነው። ይሄ የድሮ ባለ ሀብታም ሰዎች የሚጠቀሙበት ይመስለኛል። ስልክ አለው። ዘመናዊ ቤት ላይ ድሮ የምናገኘው አይነት ነገር ነው የሚመስለው። እዚህ ጋር ደግሞ ስልኮች አሉ፣ ሬዲዮን አለ፣ ፎቶዎች አሉ። ይሄ የጋሻና ጦር ነገር እንደዚህ የሚያዘው ይመስለኛል። ይሄኛው እንደምታዩት ነው። እንግዲህ ገና መግቢያችን ላይ ወደ ውስጥ ሳንገባ የምናገኘው ይሄንን እናገኛለን። ውስጥ ላይ ደግሞ ምን እንዳለ ደግሞ እናያለን ማለት ነው። ጨዋታ ያለበት ውስጥ ነው ያለው። እዛ ውስጥ ገብቼ ደግሞ ቦሊንግ እየተጫወትኩኝ ያለውን ነገር አሳያችኋለሁ። እንደምትደሰቱበት ተስፋ አደርጋለሁ። ወደ ውስጥ እንግባ። እሺ ወደ ውስጥ ገብተናል። ውስጥ ላይ ስንገባ ደግሞ ለጨዋታው የሚሆኑ ጫማዎች አሉ። ጫማ መቀየር ግዴታ ነው። ስለዚህ እዚህ የምታዩቸው ጫማዎች አሉ። በፈለጋችሁት ቁጥር ታገኛላችሁ። ጫማ ከራሳቸው ነው የሚያዘጋጁት። ካልሲ እንደ አማራጭ ካልያዛችሁ ደግሞ እነሱ ያዘጋጁት ስላለ ከነሱ ላይ መግዛት ይቻላል ማለት ነው። ስለዚህ አሁን ደግሞ ቀይረን ወደ ጨዋታው እንገባለን። እሺ ካልሲያችንን አድርገናል። ጫማችንን እናደርጋለን። ተስፋ አደርጋለሁ። አይሰፋኝም። ያለው 36 ቀይሬ እንግዲህ እንደምታዩት ጫማዬን ጨርሻለሁኝ። ተጫውቼ አላውቅም፣ ሞክሬው አላውቅም። እንግዲህ ለመጀመሪያ ጊዜ አብረን እንሞክረዋለን። ወስደናል። እንወረውራለን ብለን እናስባለን። የቀረኝ የለም ነው የምላችሁ። የቀረኝ የለም። አይከብድም ግን ጨዋታው ደስ ይላል። አይከብድም። ፈርቼው ነበር እንደውም ቦሎች የሚካበዱ መስሎኝ። አንድ ታርጌት ወደ ግራ ወደ ግራ ወደ ግራ ወደ ግራ ናይስ
መሸከም ራሱ በጣም ከባድ ነው። ከዚህ ከመስመር አይደርስም። ሊደርስ ነው። እንዴት እንደሚከብድ እነዚህ አሪፍ ናቸው፣ ይሻላል። ዳንስ ቀለል ይላል። ይሄን ደግሞ መደረስ አለብኝ። ዋይ ደረማም ሰለዋል። ማለት እዚህ ጋር ስኮራችንን የምንመዘግብበት ቦታ ነው። ወረቀት ይሰጣችኋል። ወረቀቱ ላይ እያንዳንዱ ጨዋታ ላይ የምትጥሉትን እንትኖች እዚህ ጋር ትመዘግባላችሁ። አሁን ወደ ጨዋታዬ መዘገብኩትኝ ስኮሬን ጽፌያለሁ። አሁን ደግሞ እንቀጥላለን። በድጋሚ ተራችን ደርሰናል። እንግዲህ አሁን ኦልሞስት አንድ ዙር ብቻ ነው የሚቀረኝ መሰለኝ። ወረቀታችን ላይ ስታየው አንድ ኩብ ደረማምሳ በቃ ደረማምሳ እሺ እንግዲህ አሁን ጨዋታዬ የመጨረሻ ዙር ነው የሚቀረኝ። ፕሮግራሜንም በዚህ አጠቃልላለሁ። ደስ ይላል አይደል? እኔ የሆነ ዘና አድርጎኛልና እስቲ በቀጣይ ደግሞ የት ሄጄ ቪዲዮ እንሰራላችሁ የምትፈልጉበት ቦታ ካለ ኮሜንት ላይ አሳውቁኝ። የት ልሂድ በእናንተ ደግሞ ጠቁሙኝና እዛ ሄጄ ቪዲዮ ቀርጽላችኋለሁ ማለት ነው። የመጨረሻ የቀረኝን ጨዋታ አሁን እጫወታለሁ። አሁን ሙሉ ለሙሉ እንደምዛረግፈው አምናለሁ። ባይ ሰብስክራይብ ማድረጋችሁን እንዳትረሱ።
ጨርሻለሁ ጨዋታዬን። እንደምታዩት ብዙም አልመታሁኝም። በሌላ ቪዲዮ እስክንገናኝ ድረስ ባይ ባይ። እንዳልኳችሁ ጠቁሙኝ ያልኳችሁን ቦታ ኮመንት ላይ አስቀምጡልኝ። እስከዛ ድረስ ሰብስክራይብ እያደረጋችሁ ቆዩኝ። ባይ። አሁን ውጤታችንን ስንት ጎል እንደጣልን ውጤታችንን እንደምራለን። ቶታል 76 ከመቶ 76 ጎሎችን ጥያለሁ ማለት ነው። ጀግና አይደለሁ ታዲያ? ሆቴል ቆይታዬ ይሄን ይመስል ነበረ። በቆይታዬ በቪዲዮ እንደተዝናናችሁ ተስፋ አደርጋለሁ። የኔም ደስ ብሎኝ ነው ያልኩት። ስለዚህ ቻናሌን ሰብስክራይብ አድርጉልኝ እላለሁ። አዳዲስ ቪዲዮዎች ስለቅ ደግሞ እንዲደርሳችሁ የደውል ምልክቷን መጫናችሁን እንዳትረሱ። እስከዛው ድረስ ቻው፣ መልካም ጊዜ። በጣም ደስ የሚል ቀን ነበር ያሳለፍነው። እናንተም እንደተደሰታችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ወዳችኋለሁ። ባይ